ዛሬ ዘና ፈታ ሳቅ ከቁም ነገር ባ ነው ማሳያችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። እንሂድ ወደ ቪዲዮ ተከተሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች ደህና ናችሁ? ሁሉ ሰላም ነው ያለው፣ እግዚአብሔር ይመስገን። ዛሬ በጣም የሚያስቅና ከኤአይ ጋር የተያዘ ሆኖ ሌላ ማስተማሪ ነገር አሳያችኋለሁ ማለት ነው። እንግዲህ አብረን እንሳቅ። በጣም ነው የሳቅኩት እኔ በጣም በጣም ነው የሳቅኩት በእውነት። አላሙዲን አለ፣ እሺ፣ ቴዲ አለ፣ ቴዲ ዘማኝ ከዛልሽ ቴዲ ያሮጣል እኮ ማ አገር ምን ነው ዝም ማለት እንደው እንደዚህ የት ነው የሚያሮጣው ብዬ እያየው እሱ ያሳየኛል። አላሙዲን ቴዲ ሲያሮጣው እውነት አይደለም፣ ከተቀናብሮ ነው። እውነት አይደለም። ኤአይ የሚባል ነገር አለ። ኤአይ ነው እንደው አሁን ኤአይ ነው ኤአይ ነው እያልሻችሁ ኤአይ ነው ነገር ነው። እውነት አይደለም። ያልኩሽ አሳይቶኝ እኮ ነው። እሱ ነው በቤቴ ልጥራሽ እና ወንድዬ የምን ኤአይ ነው? እውነት ነው እንጂ አላሙዲን ቴዲን ሲያራርጠው ቅድም ያሳየኝ አላሙዲን ያሯሯጠው ቴዲን በዚህ በስልክ ያሳየኝ ደግሞ አሳያለሁ። በጣም እየሮጠ ነው እሱ። ያይ ውሸት ኤአይ አይደል እንዴ? አይደለም ጫካ ላይ ያስጨዋል በእውነት። አንተም ያይ ቴዲ አላሙዲንን አራራጠው ሊሆን ይችላል። ቴዲ አይደለም እንትና ነው አላሙዲን አራራጠው ቴዲ አራራጠው። ሁለቱም አልተራራጡም። በቅንብር ነው። አንቺ ደግሞ ከትልቅ ሴት አንቺ አውቀሽ ነው እያሉሽ አይደል እንዴ? እኮ ሰምተዋል ወይ? እንዳራራጠው ሰምተዋል ወይ ያስብላል። ሰምተዋል ወይ? የኢትዮጵያ ሕዝብ ሰምተዋል ወይ? አላሙዲን ቴዲን እንዳራራጠው ሰምተዋል ወይ? ኤአይ የስራን ይስጥ። የእውነት እናት አባት ያኪን ተሰቃዩ። የኔ እናት ግን በጣም ነው የሳኩት እኔ በጣም በቃ ሳኩኝም አዝናኑኝም። ደግሞ ሲሪየስ እኮ ነው የሚያወሩት። አይማይ የኔ እናት 1000 ዓመት ኖር ይላት እንግዲህ አባቷንም ጨምሮ። አዎ ሊሆን ይችላል። የኢትዮጵያ ሕዝብ እንዴት እየሰማ ዝም አለ ነው? እንዴት እየሰማ ዝም ይላል? ይሄ ሁሉ ወንጀል ሲፈጸም እንዴት ዝም ይላል የኢትዮጵያ ሕዝብ? ሰምተዋል ወይ? ለነገሩ ነው ነገሩ። ሳቁልኝ። ወደ ቀጣይ ቪዲዮ ደግሞ ልውሰዳችሁ። ወዴት ነው እንደዚህ አምሮ? ከጓደኞቼ ጋር አግብሻ አለብኝ። ቶሎ መለሳለሁ። እራት ቤት ውስጥ እኮ የሚቀመስ ነገር የለም። አስቤዛ አልቋል ብዬ የለ እንዴ? ወይኔ ሊያ ዛሬ ተይኝ በእናትሽ፣ ነገ ጠዋት እንገዛለን። አሁን መሄድ አለብኝ። ዛሬ ማታስ ምን እንብላ? አንተ እዛ ውጭ ስትዝናና እኔ ባዶ ድስት ላማሰል። ምንድን ነው ለአንድ ቀን ራት ቢቀርስ ምን ያደርጋል? የራሴን ብር አይደል እንደምወድ። የእኔ ብር አትበልሳም። ዛሬ ለራት የምታወጣው ብር እኮ የቤታችን የ10 ቀን አስቤዛ ይችላል። ቤቱ ባዶ ሆኖ አንተ ውጭ ስታባክን አያምርብን። ሊያ እንደዛ ማለት እኮ አይደለም። ሰው መጀመሪያ ቤቱን ያሟላል። ሰው የቤት ጉድለት ረስተህ ለሰው ሽቅርቅር ስትል ትዝብት ውስጥ ነው። እኔ ለዝናዬ ስሮጥ የቤቱን ችግር ረስቼው ነበር። እኔ የምፈልገው ለቤታችን ቅድሚያ እንዲሰጥ ብቻ ነው። በቃ ልሂድ። እኔ አሁን አስቤዛውን አብረን እንግዛና እራት ቤት እንስ። አዎ በትክክል እንደዛ ነው ማለት። ፍቅር ይበልጣል እናቴ፣ ትዳር ይበልጣል። ወዴት ትዳር አፍርሶ ወደ ውጭ ነው። ሂዱና እቃችን ግዙ፣ አስቤዛ አድርጉ። ቀልድ የለም። እችን ይወዳል። የምን ውጭ ነው ደግሞ? አርፈ ተቀመጥ። አዎ እንደዚህ ነው መሆን ያለበት። በመሰማማት መደማመጥ ካለ ፕሮግራም ይሰረዛል። ማንኛውም የጓደኛ የዘመድ ምናምን የሚለውን ባልና ሚስት መሀል ፍቅር ካለ በቃ ይሰረዛል። አባት እንዲህ ናችን ነው። አይ ደስ የሚልና አስተማሪ ነገር ነው። እውነት ለመናገር በርቱ። ሁላችንም ትምህርት ነው። በተለይ ወንዶችዬ ተማሩ፣ እንዳው ጨብጡ እውቀት። ጭንቅላታችን አሳድጉ ብሎ ናችሁ ጠበቅ አድርጉት። እውነቴን ነው የምላችሁ። ጠበቅ በስሜት ብቻ ዝም ብላችሁ ጥናት ብለው አታገቢም እንዴ አታገቢ ወይ ቅድመሽ ቀረሽ እድሜሽ ሄደ ምናምን ለምትሉ ሰዎች መልስ ሰጣለሽ። ያቡዬ ስሟት። እኛ ብዬ መቼ ነው የምታገቢው? አንቺን ፕሮፖዛል እየጠበቅን እኮ ነው። እኔ ጠብቁኝ ብያለሁ እኔ እንጃ ነግሬያለሁ። አገባለሁ ብያለሁ። ሲጀመር ባገባም አልደቅስም። አትበሉም፣ አትመጡ። ይሄ ሰውን መንገድ ላይ መቼ ነው የምታገቢው? የኔ ቆንጆ ኩዮችሽ ወልደው ኩዮችሽ አግብተው ምን አገባኝ እኔ ስለ ኩዮች። አይገቡም። ኩዮች ይባላሉ አይገባሉ።
አያደርጉም እናቴ። ሁሉ ሰው ኑሮ ላይ ጣል ማማሰል ነገር ብቻ አግቢ ማመስ ብቻ። እውነት እኩዮችሽ በዚህ ወርደው የእናንተ እኩዮች የት ነው ያሉት? የምሬን ነው። ወይ ሀገር እየመሩ ነው ወይ ደግሞ ኢን ሚሊየንስ እያንቀሳቀሱ ነው አይደለም? እና ስለዚህ ትኩረት እኮ የራሳችሁ እኩዮች ላይ ኖት የኔ እኩዮች ላይ። ይህን እኩዮቻችሁ ወይም ብሌነር ላቸው ወይም አገር እየመሩ ነው አለች ደግሞ ጨምራ። ይህንን አልገባም የት እንደሄደ። አዎ እኩዮቻችሁ ላይ ትኩረት አድርጉ። እድሜሽ ሄደ ቁመሽ ቀረሽ አታገቢም እንዴ? ታገባለች። ፈጣሪ በፈቀደ እግዚአብሔር ትዳር በሚሰጣት ሰዓት ታገባለች። በቃ እሷ ሳታስበው ቀርታ አይደለም፣ ሳናስበው ቀርተን አይደለም። ቁመሽ ቀራችሁ እድማችሁ ከገፋ የት 35 ጊዜው 40 ኧረ ሄዳችሁ እንዴ 50 ለምን አልሞላም? የሚመስል የበሰለ ካልተገኘ ምን ላድርግ ነው? እሺ ምንድን ነው የምትሉት? ሴት ብቻዋን ነው እንዲህ የምትደግሰው? ወንድ እኮ ያስፈልጋታል። ተው ግን ተሳሰብ፣ ግድ የላችሁ። እውነቴን ነው እንዲህና ይህን ይመስላል ቪዲዮዎችን። እንደዚህ አንዳንዴ ደግሞ ፈታ ዘና እየሳቃችሁ ሳቅ ከቁም ነገር። ይህ በነገራችን ላይ ቁም ነገር አለው። ስለዚህ ኤአይ የምጠቀሙም ሰው እድሜ ላይ የምትረማመዱም በቃ ሞኝ ባሎችም ካላይ ሞኝ ነው እንዲ ያልኩት ማለት በቃ ትንሽ ብሎ ናቸው ላላ ያለ ወንዶችን በቃ እንድታደርጉ አንዳንዴ ያስፈልጋል። እና አመሰግናለሁ ስለተከታተላችሁኝ። ባይ ባይ። ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ።